ኬፕ ቨርዴዎች ሆይ ለመላው ዓለም ስትሉ ስላደረጋችሁት ነገር በዓለም ስም እናመሰግናችኋለን። ይህንን እንድንልም ያደረጋችሁናችሁና ክብር ለእናንተ ይሁን። ህልማችሁን እውን ስታደርጉት በዓይናችን እንድንመለከት ያደረጋችሁ እናንተ መቼም ቢሆን አንረሳችሁም። በዓለም ሻምፒዮናዎቹ ላይ ስላሳያችሁት ድንቅ ብቃት እጅ እንነሳለን። በፎክስ 26 ቴሌቪዥን ላይ የኬፕ ቨርዴንና አርጀንቲናን ጨዋታ ሲያስተላልፍ የነበረው ኮሜንታተሩ ስቱዋርት ሆልደን የተናገረው ነው። በእርግጥም ስለ ኬፕ ቨርዴ ሲሉ ጥቁሮች ሁሉ ያመሰግናሉ። ስለ ኬፕ ቨርዴ ሲሉ የእግር ኳስ ታዳሚያን ሁሉ ይደሰታሉ። ስለ ኬፕ ቨርዴ ሲሉ ሰዎች ከመቀመጫቸው ይነሳሉ፣ ባርኔጣቸውንም ያነሳሉ። ጆሐንስበርግ ላይ 50 ሰው ቢጠየቅ ምናልባትም 40ው ኬፕ ታውንን እንጂ ኬፕ ቨርዴን ላያውቅ ይችላል። አዲስ አበባ ላይ ከአፍሪካ ህብረት ጽሕፈት ቤት ፊት ለፊት አንድ ጋዜጠኛ ቆሞ ሲያልፉ ከሚያገኛቸው 10 መንገደኞች ውስጥ ኬፕ ቨርዴ ምንድነች እያለ ቢጠይቅ 8ቱ አገር ነች ብለው አይመልሱም እያለ የሚወራረድ ሰው ይረታል። እንኳን መንገደኞች ቦሌ ዓለም ሲኒማ ፊት ለፊት ባለው ሰፈር ውስጥ የሚገኘውን የኬፕ ቨርዴን ኤምባሲ ጎረቤቶቹም ልብ ብለው ታያውቁም የሚል ተከራካሪም ያሸንፋል። እስከዚህ ሰሞን ድረስ ናይሮቢዎች ኬፕ ቨርዴ ቤት አቅጣጫ የምትገኝ ምንስ ነች ተብለው ቢጠየቁ ለመመለስ ማመንታታቸው አይቀርም። አሁን ግን 20 የማይሞሉ ልጆች አገራቸውን ዓለም እንዲያውቃት አድርገዋል። ተሸንፎም አገርን በበጎ ለማስጠራት ኬፕ ቨርዴን መሆን ይጠይቃል። በእርግጥም ይህ ሽንፈት አይደለም። ይህ ከ135 ደቂቃ ጉዞ ውስጥ ተፈልቅቆ የተገኘ ደስ የሚል ሽንፈት ነው። 48 ሀገራት በሚሳተፉበት የዓለም ዋንጫ አንድም ጥቁር ተጫዋች የሌላት አርጀንቲና ብቻ ነች። ጥቁሮቹን ሆን ብላ ከምድረ ገጹ ያጠፋችው አርጀንቲና ከዓለም ፊት ይዛው የምትቀርበው ጥቁር ልጅ አልነበራትምና ከጥቋቁሮቹ አልማዞች ጋር ገጥሞ ብልጫ ለመውሰድ 135 ደቂቃዎችን ጠብቃለች። እናም ጥቁሮች አንድም ጥቁር የሌላትን ብቻ ሳይሆን ጥቁርን መንጥራ ያጠፋችውን አርጀንቲናን የዓለም ሻምፒዮኗን በዓለም ፊት ሊያንበረክኩ ጥቂት ደቂቃዎች እስኪቀሩ ድረስ የተፋለሙበት መንገድ የእግር ኳስ ጨዋታ ተብሎ ብቻ የሚገለጽ አይደለም። እዚህ ውስጥ ፖለቲካ፣ ታሪክና ስነ ልቦና በብዙ ይነበባል። የአርጀንቲናንና የጥቁሮችን ታሪክ የሚያውቅ ሁሉ ኬፕ ቨርዴ የጥቁር ናሽናሊዝም ወኪል ሆና ብትታየው ስህተት አልሰራም። እስከ ዘንድሮው ሰኔ ድረስ እንኳን ቮዚኒሃ የሚባልን በረኛ ይቅርና ራሷን ኬፕ ቨርዴንም የሚያውቃት ጥቂት ነበረ። ምስጋና ለእግር ኳስ ይሁንና ያችን 500,000 ሰዎች የሚኖርባትን አገር 1 ቢሊዮን ሰዎች እንደ አዲስ እንዲተዋወቋት ሆኗል። በኢንተርኔት ላይ ስለ ኬፕ ቨርዴ የቱሪስት መዳረሻነት የሚደረጉ ፍለጋዎች ጨምረው ከአሜሪካ ወደ ኬፕ ቨርዴ የሚደረጉ የጉዞ ፍለጋዎችም አድገው በ800% ላይ ተገኝተዋል። ከጀርመን የሚደረጉ ፍለጋዎች ደግሞ በ177% አሻቅበዋል። አገራቸውን ከፍ አድርገው ያስተዋወቁት ወጣቶች ከዓለም ከዋክብቶች ፊት አድናቆትን ተችረዋል። ዓለም ከኬፕ ቨርዴ በላይ ኢንዞ ፈርናንዴዝ የተሰኘውን አርጀንቲናዊ ተጫዋች ያውቃል። ከዚያች ደሴት ይልቅ ሊሳንድሮ ማርቲኔዝ ስለተባለ ተጫዋች የአፍሪካም ሆነ የኤስያ ልጆች ብዙ ያውቃሉ። ከኬፕ ቨርዴ ዋና ከተማ ፕራያ ይልቅ የሊዮኔል ሜሲ አባት ዝነኛ ናቸው። ከዚህ በኋላ ግን ኬፕ ቨርዴን ቢሊዮኖች የማይዘነጓት ትሆን ዘንድ እግር ኳስ አስገድዷል። እንጀራውን እግር ኳስ ያደረገው ቴሪ ኦነሪ የተናገረው ይህንን በደንብ የሚገልጥ ነው። ይህ የስፖርት ሰው በእነዚያ ጥቋቁር አልማዞች በተደነቀ ጊዜ በጨዋታው መጨረሻ እንዲህ አለ። እነዚህ አስማታውያን በልባችን ላይ የድል አክሊል ደፍተውብናል። ታሪክ ትናንት ብቻ ሳይሆን ነገም ሲሆን ዛሬ ምሽት አይተናል። ትናንትም ነገም ዛሬም በኬፕ ቨርዴ ታሪክ ተሰርቷል። ማድረግ እችላለሁ ብለህ በውስጥ ስታምን ሊሆን የሚችለው ነገር በትክክልም ይሄው ነው። በእርግጥም ኦነሪ ልክ ነው። እግር ኳስን የማይወዱ ሁሉ ትናንት የሆነውን አይተው ማለፍ አይችሉም። እግር ኳስን እየወደዱ እንቅልፍ ያሸነፋቸው ጨዋታው የሚያመለጣቸው አፍሪካውያን ሁሉ አንዲት ትንሽ ሀገር ገዝፋ ስትታይ አልተመለከቱምና በጸጸት መቁሰል አለባቸው። ይህንን ውድ ምሽት ተዝናናሁበት የሚለው ዝላታን ኢብራሂሞቪች የደሴቲቱ ሕዝብ እነዚህን ብርቅ ልጆቹን በቀይ ምንጣፍ በጀግና አቀባበል እንኳን በደህና መጣችሁ ብሎ ሊቀበላቸው ይገባል ሲል የተሰማውም በዚሁ ምክንያት ነው።